አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ውድ የተከበራችሁ የኢትዮጵያ ልጆች፣ አገሬ ልጆች ሰላም፣ ፍቅር፣ ጤና በያላችሁበት ተመኘሁ። እንኳን አደረሳችሁ ብያለሁ። ሙስሊም እህት ወንድሞቼ እንዲሁም ክርስቲያን ወገኖችን ሰላም፣ ፍቅር፣ ጤና ለእናንተ ተመኘው። በያላችሁበት ሰላም፣ ፍቅር፣ ጤና ይብዛልኝ። እንደነበር ረመዳን፣ እንደነበር ኢድ፣ እንዴት አሳለፋችሁ? ከማል ወሎን ወዳችሁ ፈቅዳችሁ ላይክ፣ ሼር፣ ሰብስክራይብ የምታረጉትን እጅግ በጣም አድርጌ አመሰግናለሁ። እንዲሁም ደግሞ ስለምትከታተሉኝ እጅግ ክብርና ምስጋና ለእናንተ አቀርባለሁ። ዛሬ ምንም አዲስ ነገር የተለየ ባይኖር እና አለሁ እንዳትረሱኝ፣ አልጠፋሁም ለማለት ነው። አለሁኝ። ያው ረመዳንን እስቲ ደፈጥ ብለን እንጹመው ብለን ነው። እንደገና ደግሞ ስራው ትንሽ በጣም ያው ላይ በላይ ስለሚሆን ለእንደዚህ ያለ ጊዜ አልነበረኝም። አሁን ግን ተመልሻለሁ። ኢንሻአላህ ባላ ፍቃድ ከአሁን በኋላ በተከታታይ እንደምንገናኝ ተስፋ አደርጋለሁ ማለት ነው። ያው የተሰጠንን አጋጣሚ የተሰጠንን ቻንስ በአግባቡ መጠቀም ስላለብን ነው። ጌቷችኋል። ዛሬ የተሰጠንን ነገ ላናገኘው እንችላለን። የትናንትናው ቀን ዛሬ አይገኝምና፣ ስለዚህ ዛሬ የተሰጠንን ቻንስ ደግሞ ዛሬው ግዴታ ዛሬው መጠቀም ስላለብን በዛን አጋጣሚ ከሁሉም ነገር ራቅ ብያለሁ። እሱ ይቀበላችሁ፣ እሱ ይቀበለን። ስራችንን በከንቱ አያውልብን። ስራችንን በጥሩ ነገር ፈጣሪ የሚቀበለን ያድርጋችሁ። ከአሁን በኋላ በተከታታይ ቪዲዮ ባልመጣም ግን በሳምንት አንድ ሁለቴ ብቅ እያልኩኝ እንጫወታለን። ግን እንደምታበረታቱኝ ተስፋ አደርጋለሁ። ምክንያቱም አሁን ይችን አንድ ወር ስላቆምኩ ራሱ ሰዓቴን አንስቶታል። ወደ 200 300 አካባቢ 300 ምናምን ነው 200 ምናምን አካባቢ ሰዓት ደርሼ ነበር። አንድም ሰዓት የለም። ለምን እንደሆነ አላውቅም። እንደገና ደግሞ ብዙ ጊዜ ሊቭ አልገባም። እኔ ሊቭ ደግሞ አግዶኛል። ለምን እንደሆነ አላውቅም። ኮሜንት መስጠትም አይቻልም። ብቻ ምን እንደዘጋሁት አላውቅም። ገና እሱንም እንግዲህ ከፍቼ ምን ብዬ ወደ ሊቭ እስከምገባ ድረስ ትንሽ ያዳግታል። ግን ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን አሳዩኝ። እንዲሁም ደግሞ ሰዓቴን በማየት ይሄን ቪዲዮ እስከ መጨረሻው በማየት ሰዓቴን መልሱልኝ እያልኩኝ በአክብሮት እጠይቃለሁ። ምክንያቱም ለምን እንደሆነ አላውቅም። አንድ ወር ሙሉ ስላቆምኩት መሰለኝና ቪዲዮውም ምኑም ስለማለቅ ስለማይታይ መሰለኝ ሙሉውን ሰዓት አንስቶታል። የሚገርማችሁ ከ275 ነው ከ375 ይሁን ብቻ ረሳሁት እንጂ 15 ሰዓት ብቻ ነው የቀረኝ። እንዴት ሊሆን እንደቻለ አላውቅም። ይመለሳል ብዬ ተስፋ አደርጋለሁ። በተከታታይ ቪዲዮ ለመልቀቅ ባይመቸኝም የምለቃቸውን ቪዲዮዎች እስከ መጨረሻው ካያችሁልኝ ሰዓቴ እንደሚመለስ ተስፋ አደርጋለሁ። እና ደግሞ እንደዚህ ቪዲዮ መስራት የምትችሉ ሰዎች ዩቲዩብ ላይ ለምሳሌ ዩቲዩብ ላይ ትኩረት የምታደርጉ ሰዎች ዩቲዩባችሁ ላይ ብቻ ትኩረት አድርጋችሁ ዩቲዩባችሁን ብትሰሩ በጣም ተመራጭ ነው። ምክንያቱም ሰዓት እንዳያነሳባችሁ። ሰዓቱ በጣም አስቸጋሪ ነው። ሰዓት እኔ አሁን ጨርሶ ሰዓቴን አንስቶታል። ይችን አንድ ወር ባቆምኩት ማለት ነው። ኢንሻአላህ እንደሚመለስ ተስፋ አደርጋለሁ። ካሁን በኋላ በርትቶ መስራት ነው፣ ተስፋ አለመቁረጥ ነው። ምክንያቱም ዩቲዩብ ከሰራችሁ ቀጥታ አላማችሁ ሊሆን ይገባል። ገብቷችኋል? አላማችሁ ካልሆነ እንዲሁ ዝም ብላችሁ በትርፍ ጊዜያችሁ ምናምን የሚሆን ከሆነ ትንሽ እንትን ሊላችሁ ይችላል። ተስፋ ሊያስቆርጣችሁ ምናምን ይችላል። አላማ ስላችሁ ሌላውን አላማ ትታችሁ ዋና አላማችሁ ዩቲዩብ ላይ ብቻ አይደለም። ይሄ በትርፍ ጊዜህ አላማ አድርገህ የምትይዘው ስራ ነው። ምክንያቱም ካለለ በተጓዳኝ የምታገኘው ገንዘብ ማለት ነው። ዋና አላማህ ትኩረትህን እዚህ ላይ ብቻ አድርግ ሳይሆን ትኩረትህ የራስህ የሆነ ትኩረት ሊኖርሽ ይገባል። ይሄ ማለት የሙሉ አእምሯችሁን ዩቲዩብ ላይ አድርጉ ሳይሆን ባላችሁ ሰዓት ላይ በትርፍ ጊዜ የሚሆን ምንም ይሁን ለዩቲዩብ ባላችሁ ሰዓት ላይ ትኩረታችሁ ዩቲዩብ ላይ ብቻ ሊሆን ይገባል ማለት ነው። ምክንያቱም
ማንኛውም ነገር ማንኛውም ስራ ካልተሰራ አይገኝም አይደለ? ስለዚህ ዩቲዩብ ደግሞ ቢያንስ ከሳምንት አንድ ቪዲዮ መልቀቅ አለባችሁ። አንድ ሰዓቱ እንዳይነሳ ማለት ነው። ይሄን አሁን አንድ ቪዲዮ ባለመልቀቄ ነው ይሄ ሁሉ ሰዓት የተነሳብኝ ማለት ነው። ይህንን ቪዲዮ እየለቀኩኝ የሚታይ ቢሆን ሰዓቱ እየጨመረ ነበር የሚሄደውና በተቻላችሁ አቅም ሰዓት እንዳይቀንስባችሁ ቪዲዮአችሁን በተከታታይ ብትለቁ የሚመቻችሁ ሰዎች በሳምንት 2 ጊዜ ቢሆን አሪፍ ነው። ምክንያቱም ለኦዲየንሳችሁ አለሁ ለማለት ኦዲየንሳችሁ እንዳይረሳችሁ ያስታውሳችኋል ማለት ነው። ካልተመቻችሁ ደግሞ በሳምንት አንድ ቪዲዮ ይሄውም ደግሞ ኦዲየንሳችሁ በሳምንት አንድ ቪዲዮ እንደምትለቁ ይረዳና በሳምንት አንድ ጊዜ ብቻ ያን ቪዲዮ የሚከታተላችሁ ይሆናል ማለት ነው። በሳምንት 2 ጊዜ የምትለቁም ከሆነ እንደዛው ኦዲየንሳችሁን እንዳታጠፉ እንደዚህ እያደረጋችሁ ኦዲየንሳችሁን ማፍራትና መቀጠል ትችላላችሁ። ያ የማይሆን ከሆነ ቪዲዮ የማትለቁ ከሆነ ልክ እንደዚህ እንደኔ ሰዓታችሁን እንዲህ በጠረባ እያለ ይዘርረዋል ማለት ነው። ምን እንደሆነ አላውቅም። ብቻ ያው ሰብስክራይቡም ገና ስለሆነ ያርጋል የሚል ተስፋ አለኝ። ምክንያቱም ሰብስክራይቡም አሁን 300 ምናምን ነው። ሰዓቱም 300 ምናምን ደርሶ ነበር። እንደዚሁ በቃ እንደ ሰብስክራይቡ ነበር ሰዓቱ ራሱ እኩል እየሄደልኝ ነበረ። አላለውም። ያው በላጩ ደግሞ የዚህ ወር ስለነበረ የሚበልጠውን ነገር ማሳለፍ ስላልፈለኩኝ የኛውን ሰርች ያገኘዋለሁኝ። ይሄኛውን ደግሞ ካለፈኝ አለፈኝ ስለሆነ ያንን ማድረግ አልቻልኩም። ሰርች የማገኘውን ወደፊት ስለማገኘው ይሄ ደግሞ የተሰጠኝ ቻንስ ለዘንድሮ አመት ብቻ ነውና የዘንድሮን አመት ደግሞ በስነ ስርዓት መዋጣት ስላለብኝ ቪዲዮ መልቀቅ አልቻልኩም። በዛን አጋጣሚ ደግሞ ያው እንደዚህ ያሉ ነገሮች ተከስተዋል። ምክንያቱም አልቆጭበትም። እኔ ለጥሩ ነገር ስለሆነ ነገሮችን ተወት አድርጌ ለጥሩ ነገር ስለሆነ ያዋልኩት ሰዓቴ ቀነሰ ምናምን ብዬ አልናደድም። ምክንያቱም አላህ ይቀበለኝ ይቀበላችሁ እንጂ በእንደዚህ ያለ ስራ አሳልፋችሁ ያኛው ነገ የምታገኙት ነገር እንትን ቢልባችሁ መናደድ አያስፈልጋችሁም ማለት ነው። ምክንያቱም ተሰርቶ የሚገኝና የተሰጠ እድል በጣም ይለያያል። ዛሬ የተሰጠኝን እድል ነገ ላይ ሰጠኝ ስለሚችል ዛሬ ያልሰራሁትን ግን ነገ መስራት ስለሚችል በዚህ አልናደድም። አልሐምዱሊላህ ሰዓት የሚመለሳል። ይሄኛውንም አላህ ይቀበለኝ። ያው ትንሽ ቪዲዮ ላለመልቀቅ የሚያግደኝ ነገር ወደፊትም ሆነ እስከዛሬም ያው የስራው ጫና ነው። የስራው ጫና ደግሞ ኢንሻአላህ 30 ደቂቃ የማገኘው 20 ደቂቃ 40 ደቂቃ በዛ ባለችኝ ረፍት ቪዲዮ ለመልቀቅ ተስፋ አደርጋለሁኝ እንደምለቅ ማለት ነው። እናንተ ደግሞ አትሂዱ ማለት ነው። ከማል አለ የእናንተው የወሎ ልጅ ከማል ወሎ እዚሁ ነው፣ የትም አይሄድም፣ ይመለሳል። አሁንም ተመልሷል። ወደፊትም ደግሞ ነገሮችን እንዲህ እያጠበበ በሳምንት 2 ቪዲዮ እያለ ደግሞ እያጠበበ በሳምንት 1 ቪዲዮ ይለቃል። ከጎኑ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ከማል ወሎን እንደሚመጣ በጥሩ ነገር እንደሚመጣ ቃል እገባላችኋለሁ። ምክንያቱም ብዙ ያልታዩ፣ ብዙ ያልተሰሩ፣ ብዙ ያልተወራላቸው፣ ብዙ ያልተነገረላቸው ነገሮች ስላሉ በነዛ ሰስ እያደረግ እንጨዋወታለን። ይሄንን ቪዲዮ ብቻ እናንተ ከስር ይኸው እንዲህ እየኮተኮታችሁ እንደ ሽንኩርት አሳድጉት እንጂ እናንተን የሚያዝናና የሚያስተምር ነገር ለማምጣት የኔ ኃላፊነት ነው ማለት ነው እያንዳንዷን ነገር እና ከማል ወሎ እንግዲህ እዚህ ላይ ይበቃዋል። ዛሬ ጠር ያለች ቪዲዮ አለው ለማለት ያክል ይሄን ያህል ከሰራው በቀጣይ ቪዲዮ በተለያዩ ነገሮች እንደምዘልቅ ተስፋ አደርጋለሁኝ። ይሄ የሚሆነው ግን ለእናንተ አንድ ቤት ስራ የምሰጠው ይሄንን ቪዲዮ ላይክ ሼር እያደረጋችሁ ተደራሽነት አድርጉልኝ እያልኩ በአክብሮት ተጠይቃለሁኝ። ይህ ቪዲዮ ጥሩ ከታየ ያው እኔ የማመጣው ሰብስክራይብ ስለሆነ ሰርፕራይዝ ለማለት ነው። ያ ስለሆነ አይነገርም። በጥሩ ነገር በጥሩ ስራ እንደምመጣ
ቃል እገባላችኋለሁ። ግን ይሄንን ቪዲዮ አለሁ ብላችሁ ላይካችሁና ሰብስክራይባችሁ እንዲሁም ደግሞ ኮሜንታችሁ ይለየኛል። በዚህ ኮሜንት፣ በዚህ ላይክ፣ በዚህ ሰብስክራይብ ካሳያችሁኝ እንዳላችሁ ስለማምን አረሳችሁኝም ማለት ነው። በቀጣይ ጥሩ ነገር ይዤ እመጣለሁ። ጥሩ አስተማሪ ነገር፣ ቁም ነገር አዘል የሆነ ነገር ወደ እናንተ አቀርባለሁ። ይህ ከማል ወሎ ወይም ደግሞ ሁለገብ ኢንተርቴይንመንት ነው። በሁለገብ ይሳተፋል። ላይክ አድርጉት፣ ሰብስክራይብ አድርጉት። መልካም ጊዜ